الصلاة والسلام على من لا نبي بعده. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. والصلاة والسلام على حبيبنا وشفيعنا وقاعدنا محمد صلى الله عليه وسلم وعلى من تبعهم بإحسان إلى يوم الدين وسلم تسليما كثيرا وبعد. السلام عليكم ورحمة الله وبركاته. እንግዲህ ሁላችሁም እዚህ ያለ ነው እዚህ የሌለ ነው የምንታየው የማንታየው በያለንበት ሙስሊሞች እንዲሁም ሰላም ፈላጊዎች በያላችሁበት በቅርብ ጊዜ ዘንድሮ በኢትዮጵያ በኦሮሚያ ክልል በሸገር ከተማ የተከሰተውን ክስተት የመስጂድ ፈረሳ ታይቶ በማይታወቅ ሰምተንም በማናውቀው አስደንጋጭ ሁኔታ ተፈጥሮብን ምን ላይ እንደነበርን ምን ላይ እንደደረስ ለሁሉም ግልጽ ነውና ከውጭም ሆናችሁ ከውስጥ እኛን ለማገዝ ራሳችሁን ለማገዝ የአላህ ቤት ለምን ይፈርሳል ብላችሁ ከኛ ጋራ ድምጽ የሆናችሁልን ነሲሃ ወይንም ምክር የሰጣችሁን ከዚህ ጋራ ታይዞ ሸሂድ የሆኑት ልጆቻችን ውድ ነፍሳቸውን የሰወቱት ያጡት ልጆቻችንን ቤተሰቦቻቸውን ለማጥናናት ያደረጋችሁት ሁሉ በተለይ ኢትዮጵያ ህዝበ ሙስሊም በአንድነት ሳትለያዩ ሳትከፋፈሉ በፍቅር በሰላም ፍጹም ሰላማዊ በሆነ መልኩ ከኛ ጋራ ስትቆሙ የነበራችሁ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ምስጋና ላቅ ያለ መሆኑን ለመግለጽ ወዳለሁ። በጣም አመሰግናለሁ። አላህ ያመሰግናችሁ። ሸሂድ የሆኑትን ልጆቻችን አላህ በጀነት ይቀበላቸው። ቤተሰቦቻቸውን ዘመድ አዝማዶቻቸውን እንዲሁም መላው ሙስሊምን መጥናናትን ሰብርን አላህ ይወፍቀን። ከዚህ ሁሉ አልፎ ተርፎ ሀገራችን በሰላም የታወቀች በመቻቻል የታወቀች ከመቻቻል አልፋ በዚች ሰዓት ደግሞ በዚህ በለውጡ ጊዜ ከመቻቻል ወደ መተባበር ወደ አንድነት የተሸጋገረች አንድነታችን ለመፈታተን ትብብራችን ለመፈታተን የሚጥሩ ሸይጣኖች በር ሳንከፍት አንድነታችን ተጠናክሮ ሁሌ እንደምናደርገው ሁሉ እንድንቀጥል ያገዛችሁን
የተለመደውን ጨዋነት ስታደርጉ የነበራችሁ የኢትዮጵያ ልጆች የኢትዮጵያ ሙስሊሞች ምስጋናችሁ እጥፍ ድርብ ይሆናልና አሁንም እንደተለመደ ከኛ ጋራ ከብቸኛው ተቋማችሁ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጎን ስትቆሙ እንደነበረ ሁሉ ሳንላይ ለሚመጣ ሁሉ ትግላችን በአንድነት ፍጹም ሰላማዊ በሆነ መንገድ መሄድ እንደምንችል አሳይታችሁናልና አሁን በአላህ ፈቃድ እንዲሁም በእናንተ በሁላችሁም ትብብርና ትዕግስት ውጤት ላይ ደርሰን ይሄው ወደ ነበርንበት ሰላማዊ ፍቅር፣ አንድነት፣ መስጂድ ግንባታ፣ መድረሳ ግንባታ፣ የአላህ ቤት ግንባታ ተመልሰናል የሚል ኢንሻአላሁ ተዓላ ይሄንንም በአላህ ፈቃድ ማንኛውም ነገር አላህ በቁርአኑ እንዳለ ወአምሩሁም ሹራ በይነሁም በሚለው በምክክር በመነጋገር በመቀራረብ በመወያየት መፍትሄ እንደተገኘና ይህንኑ መፍትሄ ሙሉ ዝርዝር ወንድማችን ታዋቂ ኡስታዝ አህመድ ዲን ጀበል የፕሬዝዳንቱ የአደረጃጀትና የማህበራዊ ጉዳይ ተጠሪ ሙሉ ጽሁፍን ያነቡልናል። ይህንን ኃላፊነት ሰምተን ላልሰሙት አካል ሁሉ ኢንሻአላሁ ተዓላ ለመዳረስ ሁላችንም ኃላፊነቱን አጎናጽፈን ነው ከዚህ ቤት የምንወጣና ስለዚህ ለዚህ ያበቃንን አላህ ምስጋናችን እጥፍ ድርብ ነውና ወደ ዝርዝር ሳልገባ ዝርዝሩን ከጽሁፉ የምትሰሙ ይሆናል። ደጋግሜ ልጆቻችን አላህ በጀናት ይቀበላቸው። ልጆቻችን ጎን ደግሞ ቤተሰቦቻቸው ጎን መቆም እንደጀመርን አካውንቱ ተከፍተዋልና ሁላችንም ተረባርበን አካውንታቸው ላይ እናስገባለን። እንዲሁም የሚገነቡት መስጂዶች ኢንሻአላሁ ተዓላ በሸሂድ ልጆቻችን ስም የሚገነባ እና በእነሱ ስም የምንገነባ መሆኑን ከወዲሁ ለመግለጽ ወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።